አህለ ወሳህለን እንዴት ናችሁ? ልጇ እኮ ውጭ ና በቃ እንግባ። ያበደ እራት ግብዣለሽ። ግን በኋላ ካወራን በኋላ ነው። አሁን አይደል። ቤቱ ደስ ይላል። መተንበት አናገር እኔ መጥቻለሁ። ደስ ግን ሰው የለም። በጣም ነው የሚያምረው። ሰው የለም። ለምን ተሰጠለ ነው? ምን ሆነ እንደሆነ እንጃ። ምንም ማውቀው ነገር የለም። ምናልባት ወይ አየሩ ይሆናል ወይ እንትን አራተኛ ፍሎር ላይ ስላደረጉት ነው። ሰዓቱን ሊሆን ይችላል። ገና ምን ሳምራት ማለት ጾም ምናምን ከየለማ አይመስለኝም። ግራ ገባኝ። በጣም ነው የሚያምረው። ጸጥ ያለ ነው። አዘግቼው ነው እየሰክስሽ ነበር። ኧረ እኔ ይመስለኛል የሆነ ፕሮፖዝ ታረጋኝ ይመስለኛል። ኧረ ፕሮፖዝማ ግዴታ እኮ ነው። ዲጄ እንጂ ክላሲካል እየጠበኩ ነበር። ስለዚህ ጋር እና ባለፈው ዩቲዩብ ለቀኩልሽ እልሻለሁ። አዩት እዛ ምንድን ነው የእናንተ ነገር? ወስኑ የተባቱን አይነት ነገር ነው ያየሁት ኮሜንት። ሰው አራውቄ ነው ወላሂ በጣም ወዳጅ አልፎ አልፎ ጠብጠብ ነው የሚደባብር ኮሜንት እንጂ አሪፍ ናቸው። ስሙ ቢችሉ እኮ በግድም እንትን ይላል። 200 ሺህ አልገባንም እስካሁን። የትንሳኤ ነው የትንሳኤ ቀን ይባላል። የቂያማ መቃረብ ነው። አዋቂ ጠፋና ታዋቂ ይበዛል። አዋቂ እየጠፋ ታዋቂ በዛና ከዛ ሁለቱም የታወቁት ጃሂል ናቸው። አንዱ አንተን አታውቅም ብሎ ይሰድበዋል። ሁለቱም እኮ ጃሂል ናቸው። ሰው ፊት ቆመው ማለት ወላሂ አላህ ምንም ማማራል እንጂ ትክክለኛ አሊሞች አማኞች ምናምን መስጂድ ቤተክርስቲያን ምናምን እኮ ነው ያሉት። ወላሂ ወሬ ነው። አሁን ሁሉም እንትን ወራ ምርጥ አባት ምናምን ስማርት አባቶች ምናምን ሆነው ለልጃቸው አፈር እየበሉ ነው። ምርጥ ሰዎች ማለት ነው። ግን እዚህ ሚዲያ ላይ እንጨርሳለን። አላህ ሂዳያ ይስጥ። ሁሉም በእጁ ስለሆነ ሁሉም ቀላል እና አዲስ አበባ ተቀይራለች። ዛሬ አንዴ ከፎቅ ላይ ማየት ከላይ ሆነ አሁን ወላሂ በጣም ነው የሚያምረው። በጣም ወላሂ ትንሽ በቃ እስከሚሰራ ያለው ሀስል ነው የሚያስጠላው። ወላሂ ባዘርሽ ጋር ምን አወራሽ? ምን አሉ? አሪፍ ነገር እንደሆነ አውቃለሁ። ግን ምን አሉ? በምን ተግባባችሁ? ምናምን ነገር ለደስታ ምን ልንገር አወራን። በጣም ረጅም ሰዓት ነው እንደዚህ ሁላ አውርተን አናውቅም ከባዘር ጋር እና በቃ መሸት አወራሁትና ብዙ እንትን ነው ቀላል አይደለም ቤተሰብ ማውራት። ስማ በጣም ወላሂ ከባድ ነው። በቃ ለሴቶች ደግሞ ከባድ ነው በጣም ወላሂ። በቃ በተለይ በፋዘር ሳይድ ደግሞ ሆነ ስታየው በቃ እሱ በጣም ዋጋ የከፈለለት ቤተሰቡ ነው። በቃ በተለይ እኔ ማለት ይችላል የመጀመሪያ ልጅ አይደለም እና በቃ ይሄ ከምታስበው በላይ ነው ዋጋ የከፈለልኝና እኔ ለማሳደግ በቃ ብዙ ነገር እንትን ብሏልና ያው እንደ አባትም እንደ እናትም እንደ አማካሪ ጓደኛም እንደምንም እንደ ወንድምም ነውና ከድሮም የሆነ ነገር ካለ ንገሪኝ ነው የሚለው በግልጽ አባ እና ኢቭን በቃ የሆነ ጊዜ ላይ በጣም ተጭኖኝ ለምንድነው የሆነ በቃ ይሄ ከማይሆን ሰው ፍቅር ይዞኝ ነገር አይደል እንደዛው ሁላ መስሎት በቃ የሆነ እኔ ማልወደው መስሎሽ ከሆነ የሆነ ሰው ወደሽ ምናምን ከሆነ ንገሪኝ እኔ ምንም ቀበሻል ምናምን ብሎኛል ማለት ነውና ባለፈውም ከዚህ በፊትም በቃ በግድ ነው ያሳመንኩት ታውቃለህ የልጁ ጉዳይ ማለት ነው። እሱ እንደዚህ ከመጀመሪያ አያምንበትም። በርግጥ እዚሁ ሰርቶ እንትን ማለት ምናምን ነገር ደስ ይሏል። እዚሁ ሆኜ ብሰራ ካጠገቡ ባሌት ማለት ነው። ይሄ በቃ ላይክ እንደ አይኑ ነው የሚያይ ማለት ይችላል። እና በቃ ግን በግድ አሳመንኩት። በቃ ስለማይሆን ምናምን እዚህ ያለው ነገር እዛ ሊሄድ ምናምን አልኩት ማለት ነው። ኦኬ በፊቱ ነው የምትይው? የበፊቱን ነው ከመናገር እና አሁን ላይ ደግሞ ከዛ በቃ በጣም ላወራው ሞከርኩኝ ላስረዳው ምናምን ያለውን ነገር ያኛው እንደማይሆነኝ ምናምን አይነት ነገር የለም። እዚህ ደግሞ በቃ እኔ አንዳንዴ ህይወት ባሰብነው መንገድ እንደማይወስደን ምናምን ነገር እንትን አልኩትና እና በቃ እንደ ጓደኛዬም ነው ምናምን ታውቃለህ ይሄን ነገር እኔ ደግሞ በጣም እንደማከብረውም በጣም እንደምወደውም ታውቃለህ። ምክንያቱም ለኔ በጣም ዋጋ ከፍሎልኛል። በቃ ከዚህ በፊትም የነገርኩ ነገሮች አሉ ያልነገርኩም ደግሞ ብዙ የማይነገሩም በቃ ይሄ ዳላ በነገር ሁላ ላታምናቸው የምችላቸው ብዙ ነገሮች አሉ። ብዙ ዋጋ ከፍሏል። በተለይ ማዘር ካለፈች በኋላ ምናምን በቃ ልክ ምንድነው ያለው ነገር እስከሚስተካከልለት ብቻውን ነበር የነበረው የዛን ሰዓት ላይና
በቃ እንደ እናት ወጥ ሰርቶ ምን ብሎ ማለት እኔ የሱ ውሳኔ ይሳሳታል ብዬ ምናምን አላስብም። እሱ ካመነበት ባረገው ራሱ አይ አባቴ ብሎኝ ነው ብዬ ነው እንትን ብለው አንዳንዴ እሱን ተቃርኜ ምናምን የሆነ ነገር ባረግና ፌል ቢያረግብኝ ከእሱ ምክር እንዳሰማው ምናምን ስለሚሰማኝ በጣም ነው የሚደብረኝና ምንም በወሰን በቃ ዋናው የሱ እጅ አለበት። የሱ ሐሳብ የኔ በቃ የሆነ ሂንት ነው የምሰጠው እንጂ የሚወስንልኝ ምናምን እሱ ነው። ያው ከአባቴ በላይ መቼ ማንንም ማምነውም ለኔም ጥሩ ይመኝልኛል ክፉ ያስብልኝም ብዬ ማስበው እሱ ነውና አሁን የምነግርህም ውሳኔ የሱ ነው የሚሆነው። እንኳን ለዛ እኮ ነው ተማከር ያልኩሽ። እሱ ደግሞ የሚያስፈልግሽን ስለሚያውቅ እርግጠኛ ነኝ እኮ እሱ በቃ የሱ ያመነበትን ነው እኔ የማደርገው። ለሱ የለቀኩት እኔም መቼም ከአይኑ እንድትርቂ አይፈልግም። ስለዛ እሱ አይፈልግም ግን ያው ካወራሹ ነግሬዋለሁ። በጣም እንትን ብሎበታል። በጣም ብዙ ነው ያወራነው እና መጨረሻ ላይ አይሆንም ይቅርብሽ ብሎኛል። ልጇ ግን ያው ካወራሹ ነግሬዋለሁ። በጣም እንትን ብሎበታል። በጣም ብዙ ነው ያወራነው እና መጨረሻ ላይ አይሆንም ይቅርብሽ ብሎኛል። ልጇ እኮ ውጭ አይ እዚህ ያለው ነገር ይቅርብሽ ማለት ምኑ ካንተ ጋር ያለው ነገር አንድም አይነት ፍቅር አለ ወይስ ከሰው ሳይቸግረን ያኔ ከአይኑ ውስጥ ገብተናል ጥላው ሄደች ቢባል አሁን ሰው ምን ይላል እመንን ስትይ ና በቃ እንግባ። ዝናብ እንትን እያለም ውስጥ እንግባ ና ተለያዩ ሲባል አረ ሰው ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? ግድ ለማትጂ የምራና ዝም ብላለች ሰማኝ ልሂድ ካልሽኝማ በቃ በለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሻለሁ። ሰላም ይሆንልሽ ይሳካልሽ ኑሮ ያፈቀርሽውም ሰው ያፍቅርሽ ጨምሮ